ዛሬ ስለ ሾተ ላይ የሚባል በእርግዝና ጊዜ ስለሚከሰት ችግር ነው የምነግራችሁ። እስከመጨረሻው ከቆያችሁ 3 በጣም ጠቃሚ ነገሮችን እነግራችኋለሁ ስለ ሾተ ላይ ማለት ነው። የመጀመሪያው እንዴት ይከሰታል ሾተ ላይ የሚለውን አወራችኋለሁ። ሁለተኛው ደግሞ ከተከሰተ ህፃኑ ላይ ምንድነው የሚፈጥረው ችግር የሚለውን እነግራችኋለሁ። በክፍል 3 ደግሞ መከላከያ መንገዱ ምንድነው የሚለውን እናወራለን። ወደ መጀመሪያው ስንሄድ እንዴት ይከሰታል ሾተ ላይ የሚለውን ስነግራችሁ የእናቲቱና የህፃኑ የደማቸው አይነት የተለያየ ከሆነ ለምሳሌ የእናቲቱ የደም አይነቷ አርኤች ኔጌቲቭ ከሆነ እና የህፃኑ ጽንሱ የጽንሱ ማለት ነው አርኤች ፖዘቲቭ ከሆነ የእናቲቱ የበሽታ የመከላከል አቅሟ አንቲቦዲ ያመነጫል እና ህፃኑ የአንቲቦዲ ህፃኑ ላይ ሄዶ አታክ ያደርገዋል ወይም ደግሞ የህፃኑን ቀይ ደም ሴል ያጠቃዋል። ስለዚህ በዛ መሰረት የህፃኑ የቀይ ደም ሴሎች እየሞቱ ወይም እየቀነሱ ይመጣሉ ማለት ነው። ወደ ክፍል 2 ስንሄድ ምንድነው የሚፈጠረው ችግር የህፃኑ ነጭ ቀይ ደም ሴል ከተጠቃ የሚለው ደም ማነስ ይፈጠራል። ደም ማነስ ከተፈጠረ ደግሞ ኦክስጅን የሚያመላልሱለት ለህፃኑ የሚያደርሱ የደም አይነቶች ቀይ ደም ሴሎች ስለሆኑ በህፃኑ ላይ ብዙ የጤንነት ችግር ይፈጥራል ማለት ነው። ስለዚህ በጣም ብዙ ችግር ነው። ሰውነቱን ሊያብጥ ይችላል። ከከፋም እስከ ሞትም ሊያደርስ ይችላል። ከተወለደ በኋላ ደግሞ ሰውነታቸው ቢጫም ሊሆን ይችላል። እነዚህ ችግሮችን ይፈጥራል ይሄ ሾተ ላይ ካለ ማለት ነው። በክፍል 3 ደግሞ እንዴት መከላከል እንችላለን ሾተ ላይ የሚለውን ስነግራችሁ የመጀመሪያው ማድረግ የምንችለው በእርግዝና ጊዜ እንዳረገዘች የእናቲቱን የደም አይነት ካወቅን በኋላ ኔጌቲቭ ከሆነ የአባትየውንም ቼክ እናደርጋለን። የአባትየውም የእናቲቱም ኔጌቲቭ ከሆነ ወይም ደግሞ ፖዘቲቭ ከሆነ ችግር የለም፣ ዝም ብለን ክትትላችን መቀጠል ነው። ነገር ግን የአባትየው ፖዘቲቭ ሆኖ የእናቲቱ ኔጌቲቭ አርኤች ኔጌቲቭ የሚሆን ከሆነ የሆነ ምርመራ እንሰራለን ለእናቲቱ ማለት ነው። ኩምብስ ቴስት ይባላል። እሱ ምርመራ እናደርግና በሰውነቷ ውስጥ ለህፃኑ የሚያሰጋ ወይም ህፃኑን የሚያጠቃ አንቲቦዲ ወይም ንጥረ ነገር አለ ወይ የለም የሚለውን ቼክ እናደርጋለን። ያ ነገር ንጥረ ነገሩ ካለ ክትባት አንታይዲ የሚባል ክትባት ትወስዳለች። 28ኛው ሳምንት አካባቢ ክትባት ትወስዳለች። እሱን ክትባት ትወስዳለች። ከዛ ደግሞ ሲወለድ የህፃኑን የደም አይነት አሁን ቼክ እናደርጋለን። የህፃኑን ደም አይነት ቼክ አድርገን የደም አይነቱ ፖዘቲቭ ከሆነ ድጋሚ ሌላ ክትባት አንታይዲ እንሰጣታለን እናቲቱ። ነገር ግን ኔጌቲቭ ከሆነ አርኤች ኔጌቲቭ ከሆነ የህፃኑ የደም አይነት ምንም ክትባት አያስፈልግም፣ ይቀጥላል ማለት ነው። ወደፊትም ለወደፊት ላለውም እርግዝና ሪስክ አይኖረውም ወይም ደግሞ እንዲህ አይነት በሽታ ለሚቀጥለው እርግዝና እንዳይፈጠር ያደርጋል ማለት ነው። ነገር ግን ክትባት የሚያስፈልገው አርኤች ፖዘቲቭ ከሆነ ህፃኑ እንከትባታለን እናቲቱም ማለት ነው፣ ለሚቀጥለው ችግር እንዳይፈጠር ማለት ነው። ስለ አርኤች ኔጌቲቭ እና ፖዘቲቭ ወይም ደግሞ ስለ ሾተ ላይ ይሄንን ይመስል ነበር የዛሬው ውይይታችን። ጥያቄ ካላችሁ በኮመንት መስጫው ላይ አስቀምጡልኝ። ተመሳሳይ የጤና መረጃዎች እንድታገኙ ቻናሉን ሰብስክራይብ አድርጉ። አመሰግናለሁ።